ሰላም ጤና ይስጥልን ውድ የከፍትፍቱ ቤተሰቦች እንደምን ሰንብታችኋል? ዛሬ የሰላም የፍቅርና የጥቁር ህዝቦች አንድነት አርማ ስለሆነው ቦብ ማርሊ እናጫውታችሁ። እርሱ ሙዚቀኛ ብቻ ሳይሆን የጭቁኖች ድምጽ፣ የፍልስፍና መምህርና የጃማይካ ትልቁ ስጦታ ነው። በዚህ ቪዲዮ ከትንሿ የ9 ማይልስ መንደር ተነስቶ ዓለምን እስካናወጸበት ድንቅ ታሪኩ እንቃኛለን። ቦብ ማርሊ የካቲት 6 1945 በጃማይካ ተወለደ። አባቱ ኖርቫል ማርሊ ነጭ እንግሊዛዊ ሲሆን እናቱ ሲዴላ ደግሞ ጥቁር ጃማይካዊት ነበረች። ቦብ በእነዚህ ሁለት ዘሮች መካከል በመወለዱ ሙላቶ እየተባለ ይገለል ነበር። ይህም ገና በልጅነቱ ማንነቱን እንዲፈልግ አደረገው። በ12 ዓመቱ ወደ ኪንግስተን ትሬንች ታውን የተዘዋወረው ቦብ ማርሊ ከዚያም ድህነትን፣ ረሃብንና ጭቆናን በዓይኑ አየ። ነገር ግን በዚያው በጭቃማ መንደር ውስጥ ነበር የሙዚቃ ፍቅሩ የተጸነሰው። ቦብ ከጓደኞቹ ከፒተር ቶሽ እና ባኒ ዌይለር ጋር በመሆን ዘ ዌይለርስ የተባለውን ቡድን መሰረቱ። መጀመሪያ ላይ ስካና ሮክስተዲ ሙዚቃዎችን ይጫወቱ ነበር። በ1960ዎቹ አጋማሽ ግን የራስተፋሪያን እምነትን ተቀበለ። ይህ እምነት ሙዚቃውን ከጭፈራ ወደ መንፈሳዊነትና ፖለቲካዊ ንቅናቄ ቀየረው። በ1976 ጃማይካ በፖለቲካዊ ግጭት ትታመስ ነበር። ቦብ በሁለቱ ተቃዋሚ ፓርቲዎች መካከል ሰላም ለማውረድ ስማይል ጃማይካ የተሰኘ ኮንሰርት አዘጋጀ። ነገር ግን ኮንሰርቱ ሊካሄድ 2 ቀን ሲቀረው ማንነታቸው ያልታወቁ ታጣቂዎች ቤቱ ድረስ በመግባት እርሱና ቤተሰቡ ባሉበት በጥይት ደበደቧቸው። ይሁንና ቦብ በጥይት ቆስሎም ቢሆን ወደ መድረክ ወጣ። እንዲህም አለ፣ ይህን ዓለም ለማጥፋት የሚሰሩ ሰዎች አንድም ቀን እረፍት አይወስዱም። ታዲያ እኔ እንዴት አርፋለሁ? በማለት ለዓለም ትልቅ ትምህርትን ሰጠ። ከዚህ በኋላ ቦብ ወደ ለንደን ተሰደደ። እዚያም ኤክሶደስ የተባለውን ታላቅ አልበሙን ሠራ። ይህ አልበም በታይምስ መጽሔት የክፍለ ዘመኑ ምርጥ አልበም ተብሏል። ነገር ግን በዝናው ማማ ላይ ያለ እግር ኳስ ሲጫወት በደረሰበት ጉዳት ምክንያት የቆዳ ካንሰር እንዳለበት ታወቀ። ስለ ቦብ ማርሊ ስናወራ ስለ ኢትዮጵያ ሳናነሳ ማለፍ አንችልም። ቦብ ማርሊ ለኢትዮጵያ ልዩ ፍቅር ነበረው። የራስተፋሪያን እምነት ተከታይ እንደመሆኑ መጠን አፄ ኃይለ ሥላሴን እንደ መንፈሳዊ መሪያቸው ያይ ነበር። በ1978 ወደ ኢትዮጵያ በመምጣት በሻሸመኔ ለተወሰነ ጊዜ ቆይቷል። ታዋቂው ስላሴ ኢዝ ዘ ቻፕል የተሰኘው ዜማውና በንግግራቸው ላይ ተመስርቶ የሰራው ዋር የተሰኘው ዘፈን ለኢትዮጵያና ለንጉሱ ያለውን ክብር ያሳያሉ። ለቦብ ኢትዮጵያ ተስፋና የጥቁር ሕዝቦች መንፈሳዊ ቤት ነበረች። ስለ ቦብ ማርሊ እነዚህ 3 አስደናቂ ነገሮች ይነገራሉ። የመጀመሪያው ቦብ ማርሊ እግር ኳስ አፍቃሪ ነበር። ቦብ ሙዚቃ ካልሰራ እግር ኳስ ይጫወታል፣ እግር ኳስ ነፃነት ነው ይል ነበር። ሁለተኛው ጥንቆላ። በልጅነቱ የሰዎችን እጅ በማየት የወደፊት ዕጣ ፈንታቸውን ይናገር ነበር። በኋላ ግን የእኔ ሥራ መዳፍ ማንበብ ሳይሆን መዘመር ነው ብሎ አቆመ። ሦስተኛው የቢኤምደብሊው መኪና ፍቅር። ቢኤምደብሊው መኪና ይወድ ነበር። ለምን ቢባል ቢኤምደብሊው ማለት ለሰዎች ቦብ ማርሊ ኤንድ ዘ ዌይለርስ ማለት ስለመሰለው ብቻ ነው። በዚህም ብዙዎችን ፈገግ ያሰኝ ነበር። ቦብ ማርሊ የአፍሪካ አንድነት ትልቅ ደጋፊ ነበር። በ1980 ዚምባብዌ ነፃነቷን ስታገኝ ቦብ በገዛ ገንዘቡ የሙዚቃ መሳሪያዎችን ጭኖ በመሄድ በነፃ ኮንሰርት አቅርቧል። በዚያ ምሽት በሺዎች የሚቆጠሩ ሰዎች ዚምባብዌ የሚለውን ዜማ አብረውት ዘምረዋል። እንደ አውሮፓውያን አቆጣጠር በ1977 ቦብ ማርሊ ቆዳ ካንሰር እንዳለበት ካወቀ በኋላ ለሕክምና ወደ ጀርመን እንዳቀና ከዚያም በ1981 በ36 ዓመቱ ከዚያ ዓለም በሞት እንደተለየ ይነገራል። የቦብ ማርሊ ሞት በዓለም አቀፍ የሬጌ ሙዚቃ ላይ ትልቅ ኪሳራ ነበር። የቀብር ሥነ ሥርዓቱ በጃማይካ ውስጥ እንደነበርና የጃማይካ ጠቅላይ ሚኒስትር፣ ሌሎችም ታዋቂ ሰዎች በቦታው እንደተገኙ ይነገራል። የቦብ ማርሊ ሞት ለዓለም አቀፍ የሬጌ ሙዚቃ ትልቅ ኪሳራ ነበር። የቀብር ሥነ ሥርዓቱ በጃማይካ ውስጥ እንደተካሄደና በሰዓቱ የጃማይካ ጠቅላይ ሚኒስትር የነበሩት እናም የዓለም ዙሪያ ታዋቂ ሰዎች እንደተገኙበት ይነገራል። ቦብ ማርሊ ዛሬ በሕይወት ባይኖርም እንኳን በሙዚቃዎቹ ግን ሲታወስ ይኖራል። ዛሬ በኪንግስተን ውስጥ የቦብ ማርሊ ሙዚየም ይገኛል። እዚያም የቦብ ማርሊ ሕይወትና ሙዚቃን የሚዘክሩ ፎቶዎች፣ አልበሞችና መሳሪያዎች ይገኛሉ። የቦብ ማርሊ ሕይወት አጭር ነበር፣ ነገር ግን ትርጉም ያለው። በትሑት ጅማሬ ተነስቶ ዓለም አቀፍ ተምሳሌት የሆነ ሙዚቃው የጃማይካ ባህልንና የሰዎችን ሕይወት የሚዘክር ነበር። ቦብ ማርሊ የሬጌ ንጉሥ፣ የጃማይካ ኩራት እና የዓለም አቀፍ የሰላም ተምሳሌት ነበር። ቦብ ማርሊ ለመጨረሻ ጊዜ ከመሞቱ በፊት ለልጁ የነገረው ቃል መኒ ካንት ባይ ላይፍ፣ ገንዘብ ሕይወትን ሊገዛ አይችልም የሚል ነበር። ውድ የከፍትፍቱ ቤተሰቦች
ለዛሬ ስለ ዕውቁ የሬጌ አቀንቃኝ ቦብ ማርሊ እንዲህ አጫወትናችሁ። ስለተከታተላችሁን ከልብ እናመሰግናለን። እርስዎ ስለ ቦብ ማርሊ የሚያውቁትን እውነት፣ ከሙዚቃዎቹ የሚወዱለትን በኮሜንት ላይ ያስቀምጡልን። እናም በቀጣይ ስለማን ብንሰራ መልካም ነው ትላላችሁ? አሳውቁን። ቻናላችን ላይክ ኤንድ ፎሎ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት ጠየቅናችሁ። ሰላም።